10 የህይወት ህግ ልታደርጓቸው የሚገቡ ስትራቴጂዎችን ይዤላችሁ መጥቻለሁ። ሰላም ውድ የአእምሮ ጥበብ ተመልካቾቼ፣ ሰላማችሁ ይብዛልኝ። ዛሬም ተመልሼ እንደተለመደው መጥቻለሁ። ስለዚህ ሰብስክራይብ በማድረግ አበረታቱ። አንድ ሰው ህይወቱን በአንድ ቀን አይቀይርም፣ ግን አንድ ውሳኔ ህይወቱን ለዘላለም ሊቀይር ይችላል። ይህ አባባል በባዶ ተስፋ የተሞላ ሳይሆን የሰው ልጅ አእምሮ እንዴት እንደሚሰራ የሚጠቁም ሳይንሳዊ እውነት ነው። ለውጥ የሚጀምረው ከውጫዊ እንቅስቃሴ ሳይሆን ከውስጣዊ የእይታ ለውጥ ወይም ደግሞ ፓራዲም ሽፍት ነው ይላል። ይህንን ለውጥ እውን ለማድረግ ደግሞ የሚከተሉትን 10 መሰረታዊ ህጎች በጥልቀት መረዳትና መተግበር የግድ ይላል። በተለይ 6ኛው ህግ ካሁን ካላችሁበት ጀምራችሁ መተግበር ያለበት ትልቅና ጠቃሚ ህግ እንደሆነ እንዳትረሱ። ወደ መጀመሪያው የህይወት ህግ እናልፋለን። የመጀመሪያው የህይወት ህግ ልታረጉ የሚገባው የጊዜ ኒውክለር ኃይል እና የንቃተ ህሊናን ትስስር ማወቅ ነው። የሰው ልጅ ትልቁ ስህተት ጊዜን እንደ ተራ ቁጥር መቁጠሩ ነው። ነገር ግን እንደ አልበርት አንስታይን ያሉ ጠቢባን እንደሚነግሩን ጊዜ አንጻራዊ ነው። በሳይኮሎጂው ዓለም ደግሞ ጊዜ የህይወት ምንዛሬ ነው ይሉታል። ብዙዎቻችን ዛሬን ለነገ የምናሳልፈው በስንፍና ሳይሆን አእምሯችን የወደፊት ማንነታችንን እንደ ባዕድ ስለሚመለከተው ነው። ሮበርት ግሪን በ48ቱ የጥበብ ህጎች ላይ እንደሚለው ጊዜን መቆጣጠር ማለት ስሜትን መቆጣጠር ማለት ነው ይለናል። የዛሬን ስራ ለነገ ስናሳድር የዛሬውን ስጋት ለነገው ማንነታችን እያሸከምን መሆኑን መረዳት አለብን። ጊዜን ማክበር ማለት የቀን መቁጠሪያን መመልከት ሳይሆን እያንዳንዱ ሰከንድ የማንነታችን ጠብታ መሆኑን አምነን መቀበል ነው። አንዳንድ ስራ ስናይ የሚሰማንን ጭንቀት ወይም መሰላችን ለመሸሽ ስንል አእምሯችን ጊዜያዊ ደስታን ፍለጋ ወደ ሶሻል ሚዲያ ወይም ደግሞ ወደ እንቅልፍ ይወስደናል። ምን እናድርግ ካላችሁኝ ይህንን ለማሸነፍ የሚከተሉት 4 ሳይኮሎጂካል ስልቶችን መጠቀም ትችላላችሁ። እነሱም የመጀመሪያው የወደፊት ማንነት ጋር ተገናኝ ወይም ደግሞ ከወደፊቱ አንተነት ጋር አውራ ዛሬ ላይ ማለት ነው። ይህ ማለት ፊውቸር ሰልፍ ኮኔክሽን የምንለው ሲሆን ሳይኮሎጂስቶች እንደሚሉት አብዛኛው ሰው ስለ ራሱ የ5 ዓመት በኋላ ማንነት ሲያስብ ልክ ስለ ሌላ ባዕድ ሰው እንደሚያስብ ይቆጥረዋል። ስለዚህ ዛሬ ስራ ስታበላሽ እኔን ምን አገባኝ፣ የነገው እሱ ይጨነቅበት የሚል ስውር መልእክት ለአእምሮ ትሰጣለህ። ስለዚህ የዛሬው ስንፍና ነገ ለሚመጣው አንተ የሚፈጥረውን ስቃይ በዝርዝር አስበው። ነገ ስትጨነቅ፣ ስትዋረድ ወይም ስትቆጭ ራስን በአይነ ህሊናህ እየው። የዛሬው አንተ የነገው አንተ ጠባቂ መሆን ስላለብህ ማለት ነው። ሁለተኛው የ5 ሰከንድ ህግን ወይም ደግሞ the 5 second rule የሚለው ነው። ሜል ሮቢንስ የተባለችው ደራሲ እንደምትለው አንድ ነገር ለማድረግ አስበህ በ5 ሰከንድ ውስጥ እርምጃ ካልወሰድክ አእምሮ ያንን ሐሳብ ይገድለዋል ትላለች። ምክንያቱም አእምሮ የተፈጠረው አንተን በምቾት ቀጣና ወይም ደግሞ ኮምፎርት ዞን ለመጠበቅ ነው ትላለች። ስለዚህ አንድን ስራ ለመጀመር ስታመነታ በልብህ ከ5 እስከ 1 ሰከንድ ብለህ ቁጠርና ልክ ቁጥሩ እንዳለቀ ተስፈንጥረህ ስራውን ጀምረው። ይህ ቆጠራ አእምሮ ሰበብ እንዳይፈጥር ኢንትራፕት ያደርገዋል ብላ አስቀምጣልናለች። ሶስተኛው የ2 ደቂቃ ህግ ወይም ደግሞ the 2 minute rule ነው። አእምሯችን ትልልቅ ስራዎችን እንደ ተራራ ስለሚያያቸው ይፈራቸዋል። ይህንን መጽሐፍ ጽፌ መጨረስ አለብኝ ስትል አእምሮ ይደነግጣል። እንዴት ነው መጨረሰው ይላል ማለት ነው። ስለዚህ መፍትሄው ምንድነው? ማንኛውንም ትልቅ ስራ ወደ 2 ደቂቃ ስራ ቀይረው። መጽሐፍ መጻፍ ሳይሆን አንድ አረፍተ ነገር መጻፍ፣ ጂም ቤት ሄዶ ለ1 ሰዓት ያህል ተግቶ መስራት ሳይሆን የስፖርት ጫማን አድርጎ ትንሽዬ እንቅስቃሴ ማድረግ። አንዴ ከጀመርክ በኋላ መቀጠሉ በጣም ቀላል ነው። ትልቁ ሳይኮሎጂ መሰናክል መጀመር ላይ ስለሆነ ማለት ነው። አራተኛው የሚቀመጥልን ነገር ዶፓሚን ዲቶክሲንግ ወይም ደግሞ የደስታ ምንጭን ማስተካከል ነው። በዘመናዊ ዓለም አእምሯችን በቀላሉ በሚገኙ ደስታዎች ለምሳሌ እንደ ቲክቶክ፣ ፌስቡክ እና ጌም ስለለመደ ትኩረት የሚጠይቁ ረጅም ጊዜ የሚፈጁ ስራዎችን ይጠላል። ስለዚህ ከባድ ስራህን ከመስራት በፊት እነዚህን ቀላል ደስታዎች ለራስህ ከልክል። ይህንን ስራ ካልጨረስ ስልኬን አላነሳም ብለህ ለራስህ የዲሲፕሊን ውል ተፈራረም። ከባድ ስራህን ስትጨርስ ግን ለራስህ ሽልማት ስጠው። ይህ አእምሮ ከባድ ስራ ከሰራው ሽልማት አለኝ ወደሚል የነርቭ ትስስር እንዲፈጥር ይረዳዋል። ስለዚህ እነዚህን 4 ነገሮች በመጠቀም ማዘግየት የሚባለውን በሽታ ማስወገድ ትችላለህ ማለት ነው።
ሁለተኛው የህይወት ህግ ልታደርጉ የሚገባው የማንነት ግንባታና በራስ መተማመን ነው። አንድ ሰው ራሱን የሚያይበት መንገድ ወይም ደግሞ ሰልፍ ኢሜጅ በህይወቱ የሚያገኘውን ውጤት ይወስነዋል። ካርል ዩንግ ያልታወቀው ማንነትህን ካልተቆጣጠርከው ህይወትህን ይመራዋል፣ አንተ ደግሞ ያንን እድል ትለዋለህ ይለናል። ራስን ማመን ማለት ሁሉን አውቃለሁ ማለት ሳይሆን ለማንኛውም ፈተና የሚሆን አቅም በውስጤ አለ ብሎ ማመን ነው። ይህ ሳይኮሎጂካል ጥንካሬ ካልተገነባ ዓለም በሙሉ የእውቀትና የገንዘብ በር ቢከፍትልህ እንኳን በውስጥ ባለው አልችልም የሚል ደካማ ማንነት በሮችህን ሁሉንም እንደምትዘጋቸው እርግጠኛ መሆን አለብን። በራስ መተማመን በውሳኔ ይጀምራል፣ በድርጊት ደግሞ ይፈጸማል። ስለዚህ በራሳችን የምንተማመን ልንሆን ይገባል ማለት ነው። ሶስተኛው የህይወት ህግ የእውቀትና የስልጣን ስልታዊ ትምህርት ነው። እውቀት ያለ ትጋት ባዶ ቲዎሪ ነው። ትጋት ያለ እውቀት ደግሞ ጉልበትን ማባከን ነው የሚሆንብን። ብዙዎች እሰራለሁ ይላሉ፣ ነገር ግን ስትራቴጂክ እፍርት የላቸውም። እውቀት የአእምሮ ምግብ ብቻ ሳይሆን እንደ ሮበርት ግሪን አገላለጽ ለስልጣን የሚሆን መሳሪያ እንደሆነ ይነግረናል። ስኬታማ ሰዎች ከሌሎች የሚለዩት በተፈጥሮ በታደሉት ልዩ ችሎታ ሳይሆን በየቀኑ አዳዲስ ነገሮችን ለመማር ባላቸው ጥማት ነው። እውቀት አድማስህን ሲያሰፋው፣ ትጋት ደግሞ በዚያ አድማስ ውስጥ እንድትራመድ ያደርጋል። ታዲያ ስትራቴጂካዊ ትጋት ወይም ደግሞ ስትራቴጂክ ኢፈርት ማለት በኃይል መግፋት ሳይሆን ትክክለኛውን ቦታ ለይቶ በጥበብ መግፋት ነው ማለት ነው። በሳይኮሎጂ እና በሮበርት ግሪን ማስትሪ ወይም ደግሞ ሊቅነት ፍልስፍና መሰረት በጥበብ ለመትጋት የሚከተሉትን 4 ሳይኮሎጂካል ስልቶች እንድትተገብራቸው ተቀምጠውልሃል። የመጀመሪያው የ80-20 ህግን ተጠቀም ነው፣ ወይም ደግሞ ዘ ፓሬቶ ፕሪንሲፕል። ይህ ምን ማለት ነው? ሳይኮሎጂስቶች እንደሚሉት አብዛኛው ውጤታችን 80% ማለት ነው የሚመጣው 20% የቀን ውሏችን ነው ይላሉ። ስለዚህ ብዙዎቻችን ግን ቀናችንን የምናሳልፈው የት ላይ ነው? ውጤት በማያመጡ ትናንሽና ቀላል ስራዎች ላይ ተጠምደን ነው። ስለዚህ ይህንን ስትራቴጂ መጠቀም አለብን። እሱም በየቀኑ የምንሰራቸውን ዝርዝሮች እንጻፍና ለህይወቴ ትልቁን ለውጥ የሚያመጣው የትኛው ነው ብለን እንጠይቅ። ሌላውን ትተህ በዚያ ወሳኝ ስራ ላይ ብቻ ጉልበትህን አፍስስ። ቢዚ መሆን ማለት ባይዘዌ ፕሮዳክቲቭ መሆን ማለት አይደለም። ማንኛውም ነገር ላይ ቢዚ ስለሆንክ ፕሮዳክቲቭ ሆንክ ማለት ስላልሆነ፣ ስለዚህ ሁሉም ላይ ቢዚ መሆንህን ትተህ በሚያዋጣ ላይ ብቻ ጊዜህን እንድታጠፋ ይነግረናል። ሁለተኛው ትጋት የምናደርግበት መንገድ ዴሊበሬት ፕራክቲስ ወይም ደግሞ ዓላማ ያለው ልምምድ ነው። በጭፍን መጋፈጥ ጉልበትን ይጨርሳል። አንደር ኤሪክሰን የተባለው ሳይኮሎጂስት እንደሚለው ታላላቅ ሰዎች የሚተጉት በለመዱት ነገር ላይ ሳይሆን ከመቾት ቀጣናቸው ወይም ደግሞ ከለመዱት ነገር በትንሹ ወጣ ባለ ዙራ ላይ ነው ይላል። ስለዚህ በየቀኑ የምትሰራውን ስራ በትንሹ ከበድ አድርገው። ለምሳሌ አንቺ የምታነቢ ከሆነ ትናንት ካነበብሽው ዛሬ ተለቅ ያለ መጽሐፍ ምረጭና አንብቢ። የምትሰሪ ከሆነ ካለሽበት ችሎታ አንድ እርምጃ የሚጠይቅ ፈተና ያለው ስራን መስራት ጀምሪ። ምክንያቱም አእምሮ ስትረስ ሲያደርግ ብቻ ነው እውነተኛ እውቀትና ስልጣን የሚገኘው። ሶስተኛው የትጋት ጎዳና ዲፕ ወርክ ወይም ደግሞ ጥልቅ ትኩረት ነው። በዘመናችን ትልቁ የትጋት ጠላት መቆራረጥ ወይም ደግሞ ዲስትራክሽን ነው። በየደቂቃው ስልክ እያየሽ 10 ሰዓት ብትተጊ በትልቅ ትኩረት ከሚሰራ ሰው 1 ሰዓት ስራ ያነሰ ውጤት ነው የምታመጪው። ስለዚህ በቀን ውስጥ ቢያንስ ለ90 ደቂቃ ስልክሽን አጥፍተሽ ከሰው ተለይተሽ በአንድ ስራ ላይ ብቻ አተኩሪ። ይህ ዲፕ ወርክ ይባላል። በዚህ ሰዓት አእምሮ ወደ ፍሎው ስቴት ወይም ደግሞ ከፍተኛ የማምረት አቅም ይገባል። ሮበርት ግሪን እንደሚለው በአንድ ነገር ላይ በጥልቀት ማተኮር ለሰዎች የማይታይ ምስጢራዊ ስልጣንን ይሰጣል ይለናል። ስለዚህ በትኩረት መስራትን መልመድ አለብን። አራተኛው የትጋት መንገድ የግብረ መልስ ወይም ደግሞ ፊድባክ ዑደትን መከተል ነው። ትጋት ያለ ግምገማ እንደ አይነ ስውር ጉዞ ነው። ሮበርት ግሪን ማስትሪ በሚል መጽሐፉ ላይ ስኬታማ ሰዎች ስህተታቸውን ለማየት አይፈሩም ይላል። ስለዚህ በየሳምንቱ መጨረሻ ላይ በዚህ ሳምንት ምን ተማርኩ፣ የትኛው ስልቴ አልሰራ አለ፣ የትኛውስ ውጤታማ አደረገኝ፣ ምን ማስተካከል አለብኝ ብለህ ራስህን መርምርና ስህተትህን በፍጥነት ማረም እንዳትረሳ ማለት ነው። በተሳሳተ መንገድ በብርታት መሮጥ መድረሻን የበለጠ ያርቀዋል እንጂ አያቀርብልህም። ስለዚህ ልብ ልትሉ የሚገባው ነገር
መትጋት ማለት መዝለፍለህ ማለት ሳይሆን ትኩረትን እንደ ሌዘር ጨርቅ በአንድነት ላይ ማሳረፍ ማለት ነው። እውቀትህን እንደ ካርታ፣ ትጋትህን ደግሞ እንደ ሞተር ተጠቀምባቸው። አራተኛው የህይወት ሳይኮሎጂ ወይም ደግሞ የህይወት ህግ ሊሆን የሚገባው የትጋት ህግና የተከታታይ ሳይኮሎጂ ነው። የተከታታይነት ሳይኮሎጂ ይህ ከአሁን በፊት የገለጽኩት ሶስተኛ ላይ ቢያካትተውም ነገር ግን ታላቅነት የድንገተኛ ክስተት ውጤት ሳይሆን የልምምድ ድምር ነው ይለናል። ማልኮም ግላድዌል የተባለ አውትላየር በተባለው መጽሐፉ ላይ ማንኛውም ሰው በማንኛውም ዘርፍ ሊቅ ለመሆን 10,000 ሰዓታት የተከታታይ ልምምድ ያስፈልገዋል ይላል። ትጋት ማለት ደግሞ መሞከር ብቻ ሳይሆን ከእያንዳንዱ ሙከራ ግብረ መልስ ወይም ደግሞ ፊድባክ ወስዶ ስልትን ማሻሻል እንደሆነ አይተናል ማለት ነው። 3 ጊዜ ተሸንፎ በአራተኛው ያሸነፈ ሰው ታሪክ የሚነግረን ጽናት ማለት ካቆሙበት መቀጠል ሳይሆን ከተማሩበት መነሳት መሆኑን ነው። 5ኛው የህይወት ህግ ልናደርገው የሚገባው ትዕግስትና ስቶይሲዝም ነው ወይም ደግሞ ዲሌይድ ኤንድ ግራቲፊኬሽን ይሉታል። የዘመናችን ትልቁ ችግር አሁኑኑ ይሁንልኝ ወይም ደግሞ ኢንስታንት ግራቲፊኬሽን የሚለው አባዜ ነው። ነገር ግን ስቶይኮች እንደሚመክሩን እኛ ልንቆጣጠረው የምንችለው ጥረታችንን እንጂ ውጤቱን አይደለም ይሉናል። ስለዚህ ውጤቱ በጊዜ ሂደት ከስራችንና ከፈጣሪ የሚመጣ ፍሬ መሆኑን አምነን ልክ እንደ ገበሬ ሁሉ ዘርህን በትክክለኛው መሬት ላይ ዘርተህ ለማደግ ጊዜ መስጠት አለብህ ማለት ነው። ትዕግስት ማለት ዝም ብሎ መጠበቅ ሳይሆን እየሰሩ ውጤቱን በጸጥታ የመጠበቅ ጥበብ ነው። ስለዚህ ውጤት ናፋቂ ብቻ አንሁን ማለት ነው። 6ኛው ወሳኝ ነገር ነው ያልኳችሁ የማህበራዊ ተጽዕኖና የአካባቢ ህግ ነው። ይህ ወሳኝ የሆነው በምንም ሌብል ሆናችሁ ልታደርጉት የሚገባ ነገር ስለሆነ ነው። የሰው ልጅ ማህበራዊ ፍጡር እንደመሆኑ በዙሪያው ያሉ ሰዎች ንቃተ ህሊና በቀጥታ ይጋባበታል። ሳይኮሎጂስቶች ይህንን ሶሻል ኮንታጂን ይሉታል። ከ5 ሰዎች ጋር ብትቀመጥ 6ኛው አንተ ነህ የሚለው ብሂል ሳይንሳዊ መሰረት አለው። ያ ማለት 5 ጓደኞች ቢኖሩ አንተ የ5ቱ ጓደኞች ባህሪ አቨሬጅ ነው ልትሆን የምትችለው ነው የሚለው። ሚረር ኒውሮን የተባሉ የአእምሯችን ክፍሎች ሳናውቀው የቅርብ ሰዎችን ባህሪ እንድንጎርጅ ያደርጉናል። ሮበርት ግሪንም ከታደሉና ደስተኛ ከሆኑ ሰዎች ጋር ተጣበቅ፣ ምክንያቱም እድለቢስነት ተላላፊ ነውና በማለት ያስጠነቅቃል። ስለዚህ ራሳችንን እንጠይቅ፣ ውሏችን የትና ከማን ጋር ነው? 7ኛው የህይወት ህግ የሚሆነው የስህተት አጠቃቀምን ማወቅ ነው ወይም ደግሞ አንቲፍራጂሊቲ ይሉታል። ብዙዎች ስህተት እንደ መጨረሻ ያዩት፣ ነገር ግን በስኬት ሳይኮሎጂ ውስጥ ስህተት ውድቀት ሳይሆን መረጃ ነው ይሉታል። ናሲም ታሌብ አንቲፍራጂል በሚል መጽሐፍ ላይ አንዳንድ ነገሮች ከጭንቀትና ከስህተት እንደሚፈጠሩ ይገልጻል። ስህተት አስተማሪ የሚሆነው ግን በጸጸት ስንናወጥ ሳይሆን ከስህተቱ ጀርባ ያለውን ምክንያት መርምረን ለቀጣዩ ሙከራ ግብአት ስናደርገው ነው። ስለዚህ ከስህተታችን መማር ይኖርብናል ማለት ነው። 8ኛው የስነ ህይወት መሰረት ወይም ደግሞ ጤና ነው። ይህ ወሳኝ ቢሆንም ገንዘብ እንደገና ሊመጣ ይችላል። ጤና ግን አንዴ ከጠፋ መመለሱ ከባድ ነው። ብዙዎች በአሁን ሰዓት ሀብት ፍለጋ ጤናቸውን ይሸጣሉ፣ በኋላ ደግሞ ጤናቸውን ፍለጋ ሀብታቸውን ይከፍላሉ። ያለ በቂ እንቅልፍ፣ እንቅስቃሴና ጤናማ የአመጋገብ ሁኔታ አእምሮ ሰርቫይቫል ሞድ ውስጥ ይገባል። በዚህ ሁኔታ ውስጥ ደግሞ ፈጠራ፣ ትዕግስትና አመክንዮ በብቃት አይሰሩ። ጤናማ አካል ለታላቅ ህልም መቀመጫ መሰረት ነው ይለናል። 9ኛው የታማኝነትና የክብር ካፒታል ነው። ታማኝነት ለራስህ የምትሰጠው ክብር ነው። በሮበርት ግሪን 5ኛው ህግ መሰረት ስምህ የህልውና መሰረት ነው፣ ስለዚህ በህይወት ልትጠብቀው ይገባል ይለናል። ታማኝነት በሰዎች ዘንድ ትረስት ኢኩዊቲ ወይም ደግሞ የእምነት ካፒታል ይገነባልናል። ይህ ካፒታል በችግር ጊዜ የሚታደግህ፣ በስኬት ጊዜ ደግሞ በሮችን የሚከፍትልህ ትልቁ ሀብት ነው። ውሸት ጊዜያዊ ማምለጫ ሊሆን ይችላል፣ እውነት ግን ዘላቂ መዳረሻ ነው። ስለዚህ ለራሳችን ስንል ታማኝ ልንሆን ይገባል ማለት ነው። 10ኛ የታላቅነት ራዕይና የህይወት ትርጉም። በመጨረሻም ህይወትን ትርጉም የሚሰጣት ትልቅ ህልም ነው። ቪክቶር ፍራንክል ማንስ ሰርች ፎር ሚኒንግ የሚል መጽሐፍ አለ። እዛ ላይ እንዳለው ለምን እንደሚኖር የሚያውቅ ሰው ማንኛውንም መሰናክል መቋቋም ይችላል። ህልም የአእምሮ ኮምፓስ ነው። ግልጽ የሆነ ግብ ሲኖርህ አእምሮ ሬቲኩላር አክቲቪቲንግ ሲስተም በተባለው ክፍሉ አማካኝነት ግቡን ለማሳካት የሚረዱ ብቻ ነጥሎ ማየት ይጀምራል ማለት ነው። ህልም ሲኖርህ
ህይወት ከአጋጣሚ ወደ እቅድ ትቀየራለች። በመጨረሻም እነዚህ 10 ህጎች እርስ በርሳቸው የተሳሰሩ ናቸው። ጊዜን ስታከብር ትጋትህ ይጨምራል። ስትማር በራስ መተማመንህ ያድጋል። ጤናህን ስትጠብቅ ደግሞ ህልምህን የምታሳካበት ጉልበት ታገኛለህ። ህይወትህን ለመቀየር አንድ ቀን አይደለም አንድ ውሳኔ ብቻ ይበቃል ተባብለናል። ታዲያ ዛሬ ያ ውሳኔ ምንድን ነው? ጊዜህን በአግባቡ ለመጠቀም፣ ራስህን ለማመን ወይንስ ጤናህን ለመጠበቅ? ምርጫው ያንተ ነው። እኔ ያለኝን አካፍያችኋለሁ። ስለዚህ ለድካሜ ይገባዋል ብላችሁ ካሰባችሁ ሰብስክራይብ፣ ላይክ እና ኮሜንት እንዲሁም ለጓደኞቻችሁ ሼር በማድረግ እንዲዳረስ አግዙኝ። ሰላም ሁኑልኝ።